العالمين. اللهم صل على محمد وعلى آله وصحبه وسلم. الحمد لله رب العالمين. اللهم صل على محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته. በዚህ ቪዲዮ ለመናገር የፈለኩት ነገር ምንድነው? አንድ ነገር ነው። እናም ወዲ ያበሻ ልጅ አንድ ጥያቄ ልጠይቃችሁ። በህይወታችሁ ምን ከልባችሁ ምን አፍቅራችኋል? ያም ነገር ምንድነው? አንድ ሰው እናት የሚያፈቅራት 9 ወር አርግዛ የተለያዩ ነገር መከራ ስቃይታ ለዚህ ስላደረሳችሁ ምስታችሁ፣ ገንዘባችሁን፣ አባት እናት ልጃችሁን ታፈቅራላችሁ። ግን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያፈቀራችሁ ስንቶቻችሁ ይሆናል? እናም ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ በትንሹ ለእናንተ የጻፍኩትን ነገር አጠራርጌ በቪዲዮ ላካፍላችሁ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም እንደ አውሮፓውያን አቆጣጠር በ570 ተወለዱ። አላህ ወለ በልጅነታቸው ታማኝ በሚል ቅጽል ስም ይታወቁ ነበር። በተወለዱ በ40 ዓመታቸው አላህ ሱብሓነሁ ወተዓላ የመጨረሻ ነብይና መልእክተኛ እንዲያደርጋቸው ተመረጡ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ማህበረሰቡ ሴት ልጅን ከነህይወቷን የቀበረ በነበረበት ሁኔታ ላይ ነበር የመጡት። ለሴት ልጅ ነፃ አውጪና ለምስቶቻቸው መልካም ባል ነበሩ። የተፈጠርንበት ዓለም አላህ ሱብሓነሁ ወተዓላ በብቸኝነት ለመገዛትና ለመታዘዝ ነው። ይህን ዓለም በብቃት ለመወጣት የነብያችን መሐመድ ሰለላሁ ዐለይሂ ወሰለም አስተምህሮትና ተግባራቶች መከተል ግድ ይለናል። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ስነ ምግባርና ባህሪ በተመለከተ ዘውጀት ሐቢቢና አይሻ ረዲየላሁ ዐንሃ እንዳወራችሁ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስነ ምግባር ቁርአን ነበር ብላለች። ከቁርአን ዝንፍ የማይሉ ነበሩ። ነብያችን የጀግኖች ሁሉ ጀግና፣ የቸሮች ሁሉ የበላይ ቸር፣ ለሰው ደግ ከሚያስቡ ሁሉ ለሰው ደግ አሳቢዎች ነበሩ። ከቻዮቹ ሙሉ ታጋሾች ነበሩ። ሁሌም በአላህ ዲን ላይ ወደር የለሽ ጠንካራ ነበሩ። ከግርማ ሞገስነታቸው ጋር ራሳቸውን ዝቅ አድራጊ ነበሩ። ከጨቅላ ሙሽራ የበለጠ አይን አፋሪና ሰው አክባሪ ነበሩ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ለቤተሰቦቻቸው ጥሩ ጓደኛና ለህዝባቸው ጥሩ መሪ ነበሩ። ህዝቦቻቸው ላይ ፍትሃዊ፣ ጥቁር ነጭ ብለው የማይለዩ ባሪያዎችን ነፃ ያወጡ ቢላል ኢብኑ ረሃብ ሀበሻዊ ኢትዮጵያዊ ወንድማችን የመጀመሪያ ጥቁር ወደ እስላም የገባን ብሎም ህይወቱን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስዋዕት የሰጠ ነበር። ምክንያቱም ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የፍትህና ለሰው ልጅ መብት የቆሙ እና ሩህሩህ ስለነበሩ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ለምን ተላኩ? ቁርአን 198 ወማ አርሰልናከ ኢላ ረህመተን ሊልዓለሚን ወማ አርሰልናከ ኢላ ረህመተን ሊልዓለሚን ለዓለማት እዝነት አድርገን እንጂ አላህ ነው። አዎ የተላኩበት ለዓለማት እዝነት ነው እንጂ የአደም ልጆች በአጠቃላይ ፍጡርን ከማምለክ አላህን ብቻ ወደ ማምለክ ለመመለስ ነው። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም መልእክቱን ይዘው ሲነሱ የመካ ቁረይሾችና ጃሂሎች መንገድ ላይ በመቆም ሁለንተናዊ ጦርነት ከፈቱባቸው። ይዘውት የመጡት ቁርአን የቀድሞ ህዝቦች ተረት፣ አፈ ታሪክ ከሌሎች የተማሩ የሚል ፕሮፓጋንዳ ከፈቱባቸው። ይህ ቁርአን የመሐመድ የቀጠፈው በሱም ላይ የሌሎች ህዝቦች ያገዙት የሆነ ውሸት እንጂ ሌላ አይደለም አሉ። ቁርአን 205 አንተ ያ በርሶ ላይ ቁርአን የተወረደብህ ሆይ አንተ በእርግጥ እብድ ነህ አሉት። ቁርአን 106 ድግመትና ውሸትን ከምድረ ገጽ ለማጥፋት የተላኩ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ትላንት እውነተኛ ታማኝ፣ ዛሬ ውሸታም፣ እብድ፣ ደጋሚ፣ ቀጣፊ እያሉ አወገዙት። ትችታቸውን ጽናትን ብርታትን እንጂ አልጨመረላቸውም። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ማዕቀብ ተጣለባቸው። አልፎ ተርፎ ለግድያ አሰባቸው። መካውያን ለመከተል ለመልእክታቸው ጆሮ ሊሰጣቸው አልቻሉም። ወደ ተጉዘው የጥዋፍን ህዝብ ተመልከቱ። ብቻቸውን በድንጋይ የተዋጉ የሰው ልጅን ወደ እውነት ጥሪ ከማድረግ አልታቀቡም ነበር።
ሞራናቸው ተነክቶ አጥንታቸው እየተሰቃየ ደማቸው ጫማቸው ላይ እየፈሰሰ እሳቸው ግን ምንም ሳይመስላቸው ጥራቸውን ቀጥለዋል። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ጌታዬ ሆይ አንተ ካልተቆጣህብኝ ነቢይ የምደርስብኝ ነገር በሙሉ ምንም አይመስለኝም እያለ ጌታውን ሲማጸን ነበር። መላኩ ጅብሪል ወርዶ ፍቀርልኝ በአጠቃላይ ህዝቡን ላጥፋለህ አላቸው። ግን ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ የተላኩት ለህዝብ እዝነት ነው። አጥፋልኝ አላለም። አይሆንም በእኔ ላይ የደረሰብኝ ነገር ስቃይ በሙሉ ይቅር እላቸዋለሁ። ምክንያቱም በዚች ላይ በአላህ ሱብሓነሁ ወተዓላ የሚያምን ሰዎች ይወለዱ ይሆናል አሉ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ወላጅ አልባ ሆነው ተወልደው በወላጆቻችሁ መልካም እንድትውሉ ጀነት የምትገባው ከእናት እግር ስር ናት። ለራሳችሁ የምትወዱትን ነገር ለወንድማችሁ እስከወደዳችሁ ድረስ እምነት የላችሁ። ወንዝ ዳር ላይ እንኳን ብትሆኑ ውሃን አታባክኑ። ጦርነት ላይ እንኳን አጉል ነገር አትቁረጡ ይሉ ነበር። በተፈጥሮ ሀብት ይጨነቁ ነበር። እንስሳትና ወፎች እየዘለሉ ይቀርባቸው ነበር። እሳቸው ባዩ ቁጥር እየዘለሉ እየበረሩ ይቀርባቸው ነበር። ምክንያቱም በእሳቸው ላይ መልካም ስነ ምግባር ያንጸባርቃልና። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንዴት ስብዕና እንዲኖራቸው ያስተምራሉ። ምድር ላይ ያለው ይዘኑላቸው፣ ሰማይ ላይ ያለው ያዝንላችኋል እያሉ ነበር። የተራበን መግቡ፣ የታመመን ጠይቁ፣ የታሰረን ሊቀቁ ነበር የሚሉት። ለሰው ልጅ ሌት ተቀን ተጨንቀው ህዝቦቼ እያሉ ነበር ኖረዋል። ወደ አላህ የምንመለስበት ቀን አናውቅምና እንጠነቀቅ። ያኔ ምን እንደሚደርስብን አናውቅምና። ልጅም ሆነ ጓደኛ የማይጠቅምበት ቀን፣ ሁሉም ሰው የሰከረ የሚመስልበት ቀን ግን ስካራ አይደለም፣ የምታቃውሰው ቀን ናት። ያቺ ቀን ፀሐይ ወደ ፊታችን ቅርብ የምትሆንበት ቀን፣ ከአባታችን አደም አንስቶ እስከ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ የተላኩ ነቢያት ሁላቸውም ነፍሴ በሚልበት ቀን ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ነፍሴ ለኡመቲ በዱንያም ለኛ በአኺራም ለኛ ሸፋ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም በ63 ዓመታቸው ለሁሉም የተዘጋጀችው ሞት ቀመሱ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም 23 ዓመት በአንድ ክፍለ ዘመን ውስጥ 3 አህጉራትን ከኤዥያ እስከ መላው አፍሪካና በአውሮፓ እስከ ስፔን ለማድረስ ችለዋል። በዓለም ላይ ታላቅ ተጽዕኖ ፈጥረዋል ካሉ ከ100 ግለሰቦች ውስጥ መካከል ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም በአንደኛ ደረጃ አስሮት እናገኘዋለን። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሊገላቸው ጥረት ያደረጉ፣ ብዙ ስቃይ ያደረሰባቸው፣ ከዚህም አልፎ ተርፎ የቤተሰቦቻቸውን አባል የገደሉባቸው ቀንደኛ ጠላቶቻቸውን ሳይቀር በርህራሄ ይቅር አሏቸው። የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እኚህ ናቸው። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ታሪካቸው ተዘርዝሮ አያልቅም። ገጣሚ ሙኒር ሁሴን ወንድማችን ሙኒር ሁሴን አላህ ይጠብቀው፣ በሱ ግጥም በጠራልቼ ክብር ያላህ ነቢይ፣ ታላቅ የሰላም ሰው፣ አላህ ያወደሰው፣ አላህ ያነገሰው፣ ቃላት ማይናገር ከራሱ ልቦና እንዲህ ተዘርዝሮ መች ያልቅ ስራው ልታው ሳልጀመረው ችዬ አልዘልቀውምና። አዎ ችለን አንዘልቀውም ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም። እናም ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ሰውነታቸው እያንቀጠቀጣቸው ሰላዋት ያወርዱ እንደነበረ እሳቅ የተባለ አሊ ተናግሯል። እናም ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ፍቅር ካለብን በተገቢው ሰላዋት ማድረስ፣ በሱናቸው ላይ ቢዳ አለመጨመር። እናም ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከተገቢው በላይ አለማሞገስ። ምክንያቱም ነቢዩ ኢሳ አለይሂ ሰላም ክርስቲያኖች ጌታ እንዳሉት ከአቅም በላይ ከተገቢው በላይ ጌታ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ማሞገስ አይፈቀድምና። እናም የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ፍቅር ያለባቸው ከሆነ ሱናቸውን መከተልና ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ያወደደ አላህ ተወደደ ማለት ነው። እንግዲህ አላህ ሱብሓነሁ ወተዓላ ሱናችን ወደ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ያድርገን። አላህ
اللهم صل على محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.